ዛሬ ዴስክቶፕ ኮምፒውተር ላይ እንዴት ራም እንደሚጨመር ማሳያችሁ ይሆናል። ከዚህ በፊት እንደዚህ የቪዲዮ ሰርቼላችሁ ነበር። ዛሬ ግን በጥልቅ የምናየው ራሙን ከጨመረን በኋላ ምን አይነት ፐርፎርማንስ ለውጥ ነው የምናየው የሚለውን ነው ማሳያችሁ። ሁለት የራም ስቲኮች ነው የምጨምርበት። ከ4 ጂቢ ራም ወደ 8 ጂቢ ራም ነው አፕግሬድ የምናደርገው። ራም ከዚህ በፊት ጨምራችሁ ማታውቁ ከሆነ አዲስ ከሆናችሁ ሁልጊዜም ፓወር ሶርሱን መንቀላችሁ እንዳትረሱ። ሶኬቶች እንዳለ መነቃቀል አለባቸው። ኮምፒውተሩን መጥፋት አለበት። በመቀጠል ጽድት ያለ ቦታ ጠረጴዛ ላይ ታስቀምጣላችሁ ራም ለመጨመር እንዲመቻችሁ ማለት ነው። ከዛ በፊት ግን ማወቅ አለባችሁ የምትገዙትን ራም ምን አይነት ጄኔሬሽን እንደሆነ ሁሉም ነገር ማወቅ አለባችሁ። ባለፈው ስለ ጄኔሬሽኖች ቪዲዮ ሰርቼላችኋለሁ። ይሄኛውን ዲዲአር3 ነው። ኮምፒውተራችሁ የተለያየ ሞዴል ነው የሚያነባው። አዳዲስ ኮምፒውተር ከሆነ ዲዲአር4 ዲዲአር5 ሊያነብላችሁ ይችላል። እነዚህ አሁን 2 ጂቢ ራም ናቸው። ዲዲአር3 ነው። ስለዛ ኮምፒውተራችሁ የሚያነባውን ለይታችሁ ካወቃችሁ በኋላ ብትገዙ ያመርጣል። ምክንያቱም የሌላ ጄኔሬሽን ከገዛችሁ ዲዲአር4 ከገዛችሁ ይሄ ኮምፒውተር ዲዲአር4 አያነብምና ትከስራላችሁ ማለት ነው። ራም ደግሞ በየጊዜው እየተወደደ ነው የሚመጣው። እነዚህ ዲዲአር3 ሞዴሎች 800 ብር ነው የሚሸጠው አንድ ፍሬው 2 ጂቢ ራም። ስለዛ በደንብ አይታችሁ መግዛት አለባችሁ። እነዚህ ከፍ የሚሉት ዲዲአር5 ደግሞ ከዛም ይወደዳሉ። እስከ 2000 ብር 1500 ሊሄዱ ይችላሉ። ራሞቹን ስታስገቧቸው ጠቅ የሚል ድምጽ መስማት አለባችሁ። ኖች ፖዚሽናቸውን በደንብ እያያችሁ። እንዲሁም እዚህ ጋር በጣም የሚበጠሱ ዋየሮች አሉ። እጃችሁን ስታንቀሳቅሱ ልበጥሱ ትችላላችሁና በጣም መጠንቀቅ አለባችሁ። ሁሉም ከጨረሳችሁ በኋላ ትከድኑትና ታስተካክሉታላችሁ። ሪቡት ስለሚያደርግ ኮምፒውተሩም ትንሽ ጊዜ ልጠብቁት ትችላላችሁ። ይሄ ኮምፒውተር የቆየ ስለሆነ ትንሽ 4 የራም ስቲኮችን ብቻ ማስገባት የምችለው እስከ 8 ጂቢ ራም ነው ከፍ ማድረግ የሚቻለው ማለት ነው። ስለዛ ከዚህ በላይ ከፍ ማድረግ አልችልም። 8 ጂቢ ራም ነው። 4 ጂቢ ራም ነበር ከዚህ በፊት ወደ 8 ከፍ አድርጌው ነው ማለት ነው። እናንተም ወደዚህ ከፍ ማድረግ ትችላላችሁ እንደዚህ ያደርጋችሁ። ስለዛ ፐርፎርማንሱ ምን ተሻሻለ የሚለውን ላሳያችሁ። ካፕከት ለምሳሌ አይሰራልኝም ነበር ከዚህ በፊት በ4 ጂቢ ራም። አሁን ግን የተሻሻለ ሆኗል። በደንብ ይከፍታል። እንደዚህ አይነት ኮምፒውተር ኖሯችሁ ቪዲዮ ኤዲት ለማድረግ ሞክራችሁ ወይም አኒሜሽን ነገሮችን መስራት ፈልጋችሁ እምቢ ብሏችሁ ሊሆን ይችላል። ራሙን ግን ትንሽ ከፍ ስታደርጉት ትንሽ ይስተካከላል። በዚህም ከባድ ቪዲዮ ኤዲቲንግ መስራት አልችልም፣ ግን ቀላል የሚባሉ ኤዲቲንጎችን መስራት እችላለሁ። በፊት በ4 ጂቢ ራም ብያለ አፑ ራሱ አይከፍትም ነበር። አሁን ግን ይከፍታል በደንብ ስሙዝ ነው ማለት ይቻላል። ግን አንዳንድ ጊዜ ረጃጅም ቪዲዮ ኤዲት ለማድረግ በሞክር ስታክ ያደርጋል። በጣም አረንጓዴ ነገር ያሳየኛል ቪዲዮ ላይ ምንም አይሰራም ማለት ነው። ስለዛ በቀላል ነገር ሞክሩት። ለምሳሌ እንዲሁም በአንድ ፎቶ ላሳያችሁ። በዚህ ኮምፒውተር ሞክር ያለው ከባባድ ኤዲቶችን፣ ግን ትናንሽ ቪዲዮዎችን ራሱ መስራት አልቻልኩም። አረንጓዴ ነገር ያሳየኛል። ስለዛ በፎቶዎች ነበር ኤዲት ለማድረግ የሞከርኩት። የፒሲው ካፕከት ከስልኩ ካፕከት በጣም ይሻላል። ብዙ የሚከፈቱላችሁ ሴቲንጎች አሉ። አጀስት ማድረግ ይችላላችሁ እያንዳንዱን ነገር። ለሱ ደግሞ የተሻለ ነው እና በጣም ፓወርፉል ፒሲ ካላችሁ ደግሞ ብዙ ነገር መስራት ትችላላችሁ ማለት ነው። ኤክስፖርት ስታደርጉም እንደዛው ብዙ የሚያስመርጣችሁ ሴቲንጎች አሉ። ስለዛ የካፕከቱን ፒሲ እስካሁን ካልሞከራችሁት ብትሞክሩት አሪፍ ነው። እና እስካሁን ምን ተሻሻለ ካላችሁ ካፕከት ሰርቶልኛል። እንዲሁም ኮምፒውተሩ ከበፊቱ በጣም ፈጥኗል። እዚህ ጋር ደግሞ የሚያመጣላችሁ ኤዲት የምታደርጉትን ነገር ነው፣ እንደ ስልኩ ማለት ነው። በጣም ስሙዝ ሆኖልኛል ኮምፒውተሩ። እናንተም ታዲያ መጨመር እያሰባችሁ ከሆነ ብትጀምሩ አሪፍ ነው። በፊት ኢንተርኔት ስጠቀምና ብሮዝ ሳደርግ ትንሽ ላግ ያደርግ ነበር። አሁን ግን እሱ ነገር ቀንሷል። ብሮዝ ሳደርግና መልቲታስኪንግ ላይ የተሻለ ሆኗል። 8 ጂቢ ራም ደግሞ ትንሽ የሚባል ነው አሁን ላይ። እንደውም 16 ጂቢ ራም ነው አሪፍ የሚባለው። 8 ጂቢ ግን ብዙም ለማይጠቀሙ ነው። ግን ለኔ አሁን ተመችቶኛል። ያላችሁን ጥያቄ ኮመንት ላይ አጋሩን ፕሊዝ።